በአንድ ጀንበር ሀብታም መሆን አይቻልም። ይህ ውሸት ነው። እውነተኛ የሀብት ሚስጥር ግን ዛሬ ሼር አደርጋችኋለሁ። ሰላም ጤና ይስጥልን የሬክ ቤተሰቦች። የዓለማችን ታላቁ ባለሀብት ዋረን ባፌት በአሁኑ ሰዓት ከ100 ቢሊዮን ዶላር በላይ አለው። ነገር ግን እጅግ የሚያስገርመው እውነታ የዚህ ግዙፍ ሀብት ከ90% በላይ ያገኘው ዕድሜው 65 ዓመት ከሞላው በኋላ ነው። ይህ እንዴት ሊሆን ቻለ ብሎ ብዙ ሰው ይጠይቃል። ለዚህ ታምር ሁለት ምክንያቶች አሉ። እነሱን አንድ ባንድ እናያለን። የመጀመሪያው ኮምፓውንድ ኢንተረስት ነው ወይም ደግሞ የጊዜ ድምር ኃይል ይባላል። ኢንቨስትመንት ልክ እንደ በረዶ ኳስ ነው ይላሉ። ምን ማለት ነው? መጀመሪያ ላይ ትንሽ ቢሆንም ጊዜ እየቆጠረ ሲሄድ ግን በከፍተኛ ፍጥነት እያደገ ራሱን እያባዛ ይሄዳል። የመጀመሪያው ዋና ምክንያት ይሄ ነው። ስሩ ፕሮሰስ ነው። ሁለተኛው ትዕግስትና ጽናት ነው። ዋረን ባፌት ኢንቨስት ማድረግ የጀመረው ገና በ11 ዓመቱ ቢሆንም ሀብቱ ያደገው ግን በአቋራጭ ሳይሆን ከ70 ዓመት በኋላ ባሳየው የማይናወጥ የኢንቨስትመንት ትዕግስት ነው። ይህ ታሪክ የሚያስተምረን ትልቁ ስኬት የጊዜና የጥበብ ውጤት መሆኑን ነው። ታዲያ አንተ ዛሬ ለወደፊት ምን አይነት ዘላቂ ኢንቨስትመንት ለመጀመር አቅደሃል? ሐሳባችሁን ኮሜንት ላይ አጋሩኝ። ለተጨማሪ አነቃቂ የሀብት ሚስጥሮች ረቂቅን ፎሎ ማድረጎ አይዘንጉ። መልካም ጊዜ